ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። ገና ጦርነቱን አብርሽ ይቀላቀላል እያላችሁ ነው። እንግዲህ እኔ እኮ ማለት ነው ጦርነቱ የት ነው ማለት እስራኤልን ነው የሚቀላቀለው ወይስ ደግሞ ሰሞኑን ያስነሳችሁ ኢራንን ነው የሚቀላቀለው አብርሃም? ይሄ ሁሉ እንግዲህ ብሩኬን ለመጣል ነው ማለት ኤፍሬምም አብርሃምም ተባብረው ብሩኬ ላይ እንዲነሱ ማለት ነው። እነሱ ተነሱ ተፈራገጡ፣ ከብሩኬ ላይ ምንም ነገር የሚያደርሱት ነገር የለም። በዚህ አጋጣሚ ይህን ነገር አሰምራችሁበት ልታልፉ ይገባል። ምክንያቱም በተንኮል የመጣ ሰው በተንኮሉ ይመለሳል እንጂ ሰውን ሊያጠቃ አይችልም። ብሩኬ የዋ ስለሆነ እስካሁን ድረስ በጣም እኔ እንጃ በጣም በስማም እኔ እንደ ብሩኬ ታጋሽ ሰው አላየውም። በምድር ታጋሽ ሰው አላየውም። በቃ በአጠቃላይ ስነግራችሁ እና ማለት ነው። አሁን ደግሞ አብርሃምን ከብሩኬ ጋር ለማጣላት ለማያያዝ ፈልጋችሁ መሰለኝ እያቀጣጠላችሁት ነውና አብርሃም ማን ነው እሱ ሲጀመር በብሩኬ ላይ ጦር የሚያስነሳው እንዴ? እህቱን ከፈለገ እህቱን ይዞ መሄድ እንጂ ይሄን ያክል አታካራ መፍጠር እኮ አስፈላጊ አይደለም። ሲጀመር እናንተ እንዳላችሁት አብርሃም አያደርግም። ይሄንን ራሱ የተመሰቃቀለ ህይወት አለው። ሲጀመር አብርሃም እኮ የራሱን ህይወት ማስተካከል የማይችል ወንድ ትዳሩን እንግዲህ ዲል አድርጎ ዱባይ ላይ ለዛውን በጾም ደግሶ ያገባትን ሚስቱን 1 ወር ሳይሞላ ምስቅልቅል አድርጎ ሴት ተከትሎ የሄደ ጀግና ነው። ስለዚህ ከዛ ጋር የተጨመላለቀ ህይወት እያለ እንደገና ደግሞ ከብሩኬ ጋር ምን ይሰራል እሱ? ማስተካከል ከቻለ የራሱን ህይወት እንጂ ብሩኬን በዚህ ግባ በዚህ ወጣ የሚልበት ምንም አይነት ምክንያት የለውም። ለማበጣበጥ ለማመሰቃቀል ከሆነ ኤፍሬም በቂ እኮ ነው። ተንኮሉ ሰራ፣ አበጣበጣቸው። ይሄ መሰሪ ተንኮለኛ እና ኤፍሬም ጀግና ነው። ኤፍሬም ጀግና ነው የምትሉ ማለት ነው እናንተ የሆነ ክብር የማይወድላችሁ ሰዎች ናቸው። በነገራችሁ ላይ ኤፍሬም ጀግና ነው ኤፍሬም ጀግና ነው የምትሉ፣ ጀግንነት እንደዚህ አይደለም። ጀግንነት የእህትን ሰላም ማስጠበቅ ነው። በዚህ መልኩ አይደለም ደግሞ የሀይሚን ሰላም የሚያስጠብቅላት። እነሱን እየለያየ ሰላሟን አስጠብቅላታለሁ ማለት ውሸት፣ ጥቅመኛ። መቼም ዘንድሮ ዩቲዩበሮች እኮ እኛን በቃ እሳት ውስጥ እኮ ነው የከተቱን። እነሱ ያልሆነ ስራ እየሰሩ እነሱ የተበላሸ ስራ እየሰሩ እኛም ደግሞ ዩቲዩበር ነን አያስችለንም። በቃ ባገኘነው ነገር ሰክ ማለት እንወዳለን፣ እንናገራለን። ስለዚህ እሳት ተቀጣጠልም ማለት ነው። አብረን ነው እሳት እየነደድን ያለ ነው። እንግዲህ ከሞትን አይቀር አብረን እንሙት። ምንም ማድረግ አይቻልም። ማንም ያልሆነ ነገር እያየ ዝም ብሎ ማለፍ አይችልም። እና ማለት ነው ሀይሚ በትናንትናው ቪዲዮ እንግዲህ ያው ብሩኬን በጥፊ መትተዋለች። መምታቷም ልክ አይደለም እያለ በጣም ብዙ ሰው እየፈረደባት ነው። እውነት ነው፣ በጥፊ የሰው ልጅ አይመታም። እና ደግሞ ብሩኬ ታግሰ ማለፍ ትችል ነበረ እያላችሁት ነው። እና በነገራችን ላይ ብሩኬ የተናገራቸው ነገሮች እኔ መቼም አልደግፋቸውም። ምክንያቱም አግባብ ስላልሆነ ልክ አይደለም። እንደዚህ አይነት አማርኛዎችን መወራወር በጣም እንኳን ከነሱ ከቤተሰብ ራሱ የሚደርስ አማርኛ መነጋገር አስፈላጊ አይደለም። በዚህ ያክል መናናቅ ነገር ግን ማለት ነው እሱ ታግሶ የሚያልፍበት ምንም ምክንያት የለውም። በቃ አቅም የለውም፣ መቻል አይችልም። ሰው ነው በቃ። እናንተ በሱ ቦታ ብትቆሙ የበለጠ ልታደርጉላ ትችላላችሁ። በተለይ ደግሞ ወንዶች ማለት ነው። ስንት ደፋርና ስንት ዘላን ወንድ አለ። እኔ ሚዲያ ላይ ያየሁት ብሩኬና አብርሃም ናቸው ሴትን በጥፊ የማይማቱት። አብርሃምን የፈለገ ሊጨማለቅ ይችላል፣ የፈለገ ነገር ሊያደርግ ይችላል። ሴት ልጅ ግን በጥፊ ሲማታ አይቻላቅ። ብሩኬም እንደዛው ነው። እና ደግሞ ሌላኛው ሀይሚ ምን አለች? አንተ ማለት ብሩኬን ምን አለችው? እኔ ከሰጠው ቦታ ብቻ ነው መንቀሳቀስ የምትችለው፣ ከዛ አልፈ ቤተሰቦችን መንካት አትችልም አለችውና ማለት ነው። ሲጀመር ሀይሚ ለሱ የሆነውን ቦታ መች አስከበርሽለት አንቺ? ኤፍሬም እየተሳደበው እኮ ኤፍሬም የፈለገውን ነገር እያለ ካጠገብሽ ሆኖ ብዙ ነገሮችን ሲል ዝም ነው ያልሽው። ሁለቱንም ማስከበር የምትችይው አንቺ ነበርሽ። ለወንድምሽ የምትሰጪውን ቦታም ለባልሽ የምትሰጪውን ቦታ ማስከበር ቦታ ማስያዝ የምትችይው አንቺ ነበርሽ። ግን ወንድምሽ ሲሳደብ ዝም ነው ያልሽው። ወንድምሽ እየተሳደበ ብሩኬን አክብረው ነበር ስትይ ነበረ። ስለዚህ የብሩኬን ቦታ አላስጠበቅሽለትም። የምሬን ነው። እኔ ወንድሜ የኔ የሆነን ፍቅረኛ እንዲነካ አልፈልግም። ፍቅረኛዬም ደግሞ አንዳች ስንዝር ብሎ እንኳን አንድ ነገር ወንድሜን እንዲናገረው አልፈልግም። ያን ነገር ነበር ስነ ስርዓት ማስያዝ የነበረብሽ፣ አላስያሽም። ይኸው አንቺ ዝም በማለትሽ ምክንያት ነገሮች ተበጣበጡ ማለት ነው። እና እየታየ ያለ ነገር ነው። የሆነ ልክ ስነ ስርዓት እንዳስያሹ ነገር አድርገሽ ነበር ስታወሪ የነበረው ከዛ ላይ ማለት ነው። እና ግን ከአንድ ላይ ብቻ ነው እየፈረድሽ ያለሽ። ለማንኛውም እንግዲህ ምንም ተፈጠረ ምንም ብሩኬ ያው ማለት ብዙ ነገር እንደለፋ ይታወቃል። ህዝብ ነው የሚያውቀው እንደለፋ። ሀይሚን ብዙ ነገሮችን ፈጥሮ እሷን ወደ ቤት ለማስገባት እሷን ለማስቀመጥ ሞክሮ ጥሮ ነበረ። ግን ሀይሚ ልታግዘው አልቻለችም። እውነታው ይሄ ስለሆነ ማለት ነው። ስለዛ ከሩታ በላይ የተጎዳ የለም። በነገራችን ላይ የምሬን ነው። ከሩታ በላይ የቆሰለ ልቧ የደማ ሰው የለም። ባለትዳር ሆና በሁለት ወር ትዳሯን ማጣት ማለት በጣም ከባድ ነገር ነው። ስለዚህ ሀይሚ ብሩኬ ምንም ቢያጠፋም ጥፋቱን ለማስተካከል ነይ ወደ እኔ ነይ፣ እጁን ከፈተልሽ እኮ ነይ ቀፊኝ ብሎሽ ነበር ሀይሚ፣ ግን አላደረግሽውም። ይሄ ነው
እና አብርሃምን ተቀላቀል ምናምን የምትሉ ቢቀላቀል ባይቀላቀል ከብሩኬ ላይ ምንም እንደማይፈጥር ልነግራችሁ ፈልጋለሁ። ሲጀመርም ብሩኬ ከነሱ ጋር የሚወዳደር ሰው አይደለም። 4 ነጥብ